ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ተቃጠሉ ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ምን ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰናል ደጋፊዎች። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ሊያስፈቱኝ ነው። ወይኔ ስለምቻለሁ ወልቭስ እኮ አይችልም። እግዚአብሔርን ምንም እኮ አይችልም። ምንም በኢየሱስ ወይኔ እና አልበላ ነው የምትሉት? እኔ የት ነው የምገባው? በኢየሱስ ያው ይሄን ቪዲዮ ጨዋታው ሳያልቅ 92ኛ ደቂቃ ላይ ነው እየሰራ ያለሁት ማለት 60 ደቂቃ ላይ ጎል አግብተው 30 ደቂቃ ሙሉ እኛ የማግባት መሞከር ራሱ እንኳን አንፈልግም። ሰዓት ግደሉ የተባሉ ነው የሚመስሉት። ያስታውቃል እኮ አርቴታ ያስታውቃል ሰዓት ያስገደልካቸው እንደሆነ። ማርቲኔሊ መሮጥ አይፈልግም ምናምን ነገር ሌላ ጎል መጨመር እንደማንፈልግ ከቦክስ ውጪ ደግሞ ማስመታት አዲስ የመጣው ነገር ምን እሺ ነው? በቃ ሁሉም እንደሚመታብን ቻንስ ስለማምሰጥ ሁሉም ይመታብናል። ይሄ እኮ ግልጽ ነው። ሁሉም ይመታብናል ወይ ደግሞ ቦክስ ውስጥ ክሮስ ይደረግና ሄደር ለማሸነፍ መሞከር ግልጽ እኮ ነው። ይሄን እድል ለምንድን ነው የምትሰጣቸው? ለምን አንድ ጎል አታገባባቸው? እኔ ዛሬ ማን ነው በዚህ ምክንያት እንደዚህ አፈግፍገ ተጫወተ 30 ደቂቃ አፈግፍገ ተጫወተ አቻ እንውጣና ማን ወይኔ የደከማቸው ተጫዋቾች ናቸው አሉ። እሺ ችግር የለውም። ያልደከማቸው ተጫዋቾች አጣ። ቲምበር እኮ ሞቷል፣ መሮጥ አይፈልግም። ቤን ዋይትን ብታስገባውስ? ዙቢሜንዲ ሞቷል፣ ኖርጋርድን ብታስገባውስ? ለምንድን ነው ያመጣናቸው እነዚህ ተጫዋቾች? ጄሱስ አትረባም አንተ። 3-0 ሲሆን ነው የምትረባው። አድከም ይሁን ሰውዬ ማለት ተቃጠልኩኝ። አሸነፍንም አቻወጣንም ይሄንን ቀጥታ ነው የምፖስተው። ምክንያቱም ተቃጥያለሁ ነው ምን እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው። ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረግ እኛ እናውቀዋለን እኮ። እኛ እኮ ስለሚታወቀን ይሄ እኮ ምቀኝነት አይደለም። ደጋግመን ያየነው ፊልም ስለሆነ እኮ ነው አትበሉም ምንላችሁ፣ ያንቃችኋል ምንላችሁ። ለወያለው እንዲያቀርበ ማለት ነው። እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። አረ ወልቭስ ግን ይመቻቸው። ተጋደሉበት ወያላው ላይ ሲሆን 20ኛ ደረጃ ያለው ወልቭስ ኦንጎል አባቴ ኦንጎል። አረ ኦኖ ሪቨርስ ይመቻቸው ወልቭሶች። እኔ ነግራችኋለሁ እኮ በፉከራ አይደለም ዋንጫ የሚበላው ወያላ፣ በፉከራ አይደለም በሪፖርት አይደለም እኮ ብያችኋለሁ። በሪፖርት አይደለም። እኛ እናውቀዋለን ኳሱን። እኛን ጠይቁን። እግር ኳሱን እኛን ተንትነው ችግራችሁን ጠንቅቀን የምናውቀው። ይመቸው ወልቭስ። አይወር እንችላለን ቋጠሮ ማለት ነው። ከዚህ በኋላ አርሰናል ሄዶ ቢያሸንፍ ራሱ አበሉም በጣም ነው የምንችለው። ቋጠሮ ከ2-0 ኧረ በስመ አብ ምንም ወልቭስን አልጠበቅኳቸውም። ፈርስታፍ አልቻሉ። ሰከንዳፍ አንድ በኢንዲቪዥዋል ብሪሊያንስ በሳንቲያጎ ቡዌኖ ነው ሁጎ ቡዌኖ ወንድማማቾች ናቸው ደግሞ መሰለኝ የሚገርም ጎል አገባ። ከዛ በኋላ ቻሉ ጨዋታ መጣላቸው። የእናንተ ቡድን ደግሞ ታውቁታላችሁ፣ ቀጥቃጣ ነው። ሰዓት ለመፍጀት ነበር እየመረጣቸው የነበረው ሶስተኛ ከማግባት ይልቅ ማለት ነው። በስመ አብ እንዴት ነው ደስ የሚለው! ግባለት 2-0 ወልቭስን ማሸነፍ አቅቷል። መጀመሪያ በሁለቱም ጎል ራሳቸው አግብተውላችሁ አሸነፋችሁ የመጀመሪያውን በሜዳችሁ። አሁን ማን ያግባ? ማንም። ትችላለህ።